ሰላም ጤና ይስጥልኝ ውድ የዋልታ ዴሊ ቻናል ቤተሰቦቻችን እንደምን ቆይታችኋል? በየሰዓቱ አዳዲስ መረጃዎችን እያደረስናችሁ እንገኛለን። ለሰዓቱ የያዝናቸውን ዝርዝር መረጃዎች የምናቀርብ ይሆናል። አብራችሁን ሁኑ። አሜሪካ ስለፈጸመችው ጥቃት ዓለም ምን ይላል? ኢራን የአሜሪካ ድብደባ ተከትሎ እስራኤል ላይ ጥቃት ፈጽማለች። የኢራን የውጭ ጉዳይ ሚኒስትር እንዳሉት አሜሪካ ቀይ መስመሩን አልፋለች። ትራምፕ በኢራን ላይ የወሰዱት እርምጃ በአገር ውስጥና በውጭ የጋረጠው መዘዝ ምንድነው? ሀገራት ለኢራን የኒውክሌር መሳሪያ ለመስጠት ዝግጁ ናቸው ሲሉ የሩሲያ ከፍተኛ ባለስልጣን አሳወቁ። የኢራን ፓርላማ ወሳኙን የሆርሙዝ የባህር ሰርጥን ለመዝጋት የቀረበውን ሀሳብ አጸደቀ። እነዚህና ሌሎች ዝርዝር መረጃዎችን የምናደርሳችሁ ይሆናል። በድጋሚ አብራችሁን ሁኑ። አሜሪካ ስለፈጸመችው ጥቃት ዓለም ምን ይላል? አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ዓለም ምን ምላሽ እየሰጠ ነው? አፍሪካ በግለሰቦች ከሚሰነዘሩ ሀሳቦች በስተቀር በዛሬው የአሜሪካ ጥቃት ላይ እስካሁን ዝምታ መርጣለች። አንድም የአፍሪካ መንግስት እስካሁን በጉዳዩ ላይ ያለው ነገር የለም። ሆኖም በርካታ የዓለም ሀገራትና ቡድኖች እንዲሁም የተለያዩ መገናኛ ብዙሃን በጉዳዩ ላይ ሀሳብ እየሰነዘሩ ይገኛሉ። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በኤክስ ገጹ ባወጣው መግለጫ አሜሪካ የፈጸመችውን ጥቃት ተከትሎ ከፍተኛ ስጋት እንዳደረበትም ገልጿል። የጃፓን ጠቅላይ ሚኒስትር ሺገሩ ኢሺባ ግጭቱ በፍጥነት እንዲረግብ ማድረግ ወሳኝ ነው፣ ሁኔታውን በከፍተኛ ስጋት በቅርበት እየተከታተልን ነው ብለዋል። የቻይና መንግስታዊ መገናኛ ብዙሃን ባቀረበው ትንታኔ አሜሪካ በኢራቅ የሰራችውን ስህተት በኢራን ላይ እየደገመች ነው የሚል ጥያቄን አንስቷል። የደቡብ ኮሪያ ፕሬዝዳንት ጽህፈት ቤት የአሜሪካን ጥቃት ተከትሎ ሊከሰቱ የሚችሉ የጸጥታና የኢኮኖሚ እድምታዎች ለመገምገም አስቸኳይ ስብሰባ ጠርቷል። የኒውዚላንድ የውጭ ጉዳይ ሚኒስትር ዊንስተን ፒተርስ የመካከለኛው ምስራቅ ሁኔታ እጅግ አሳሳቢ መሆኑን ገልጸው ለችግሩ መፍትሄ ለመሻት ዲፕሎማሲያዊ ጥረት እንዲደረግ አሳስበዋል። የአውስትራሊያ መንግስት ቃል አቀባይ በሰጡት መግለጫ በቀጠናው ያለው የጸጥታ ሁኔታ እጅግ ውጥረት የነገሰበት ነው፣ ውጥረቱ እንዲረግብ በውይይትና በዲፕሎማሲ እንዲፈታ ጥሪያችንን እንቀጥላለን ብለዋል። የሜክሲኮ የውጭ ጉዳይ ሚኒስትር በኤክስ ገጹ ባስተላለፈው መልእክት በመካከለኛው ምስራቅ ግጭት ውስጥ ያሉ ወገኖች ለሰላም ሲባል አስቸኳይ ዲፕሎማሲያዊ ውይይት እንዲያደርጉ ጠይቀዋል። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል በኤክስ ገጻቸው ላይ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን የቦምብ ጥቃት በጽኑ እናወግዛለን፣ ድርጊቱ በመካከለኛ ምስራቅ ግጭቱን ወደ አደገኛ ምዕራፍ የሚያሸጋግር ነው ሲሉ አስፍረዋል። ዲያዝ ካኔል አክለውም ይህ ጥቃት የተባበሩት መንግስታት ቻርተርንና የዓለም አቀፍ ሕግን በእጅጉ የሚጥስ ከመሆኑም በላይ የሰው ልጅን የማይቀለበስ ቀውስ ውስጥ የሚከት ነው ብለዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ኢራን ቀውሱን በዲፕሎማሲ ለመፍታት ወደ ድርድር ገብታ እንድትመለስ ጥሪ አቅርበዋል። አክለውም ውጥረቱ በነገሰበት በዚህ ቀጠና መረጋጋት ቅድሚያ የሚሰጠው ጉዳይ መሆኑንም ተናግረዋል። የፍልስጤሙ ታጣቂ ቡድን ሐማስ በበኩሉ ይህ ግጭት የሚያባብስ አደገኛ ጭካኔ ጥቃት ነው ብሏል። ዓለም አቀፍ ሕግን በገሃድ የጣሰ በዓለም ሰላምና ደህንነት ላይ የተደቀነ ቀጥተኛ ስጋት ነው ሲል ገልጾታል። ሙሐመድ አልፋራህ የተባሉ የሁቲ ባለስልጣን አሜሪካ በኢራን የኒውክሌር ተቋም ላይ የፈጸመችው ጥቃት የጦርነቱ መጀመሪያ ነው ማለታቸውን አልጀዚራ ዘግበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድርጊቱ የዓለም ሰላምና ደህንነትን አደጋ ላይ የሚጥል ነው ሲሉ ተናግረዋል። ኢራን የአሜሪካ ድብደባን ተከትሎ እስራኤል ላይ ጥቃት ፈጸመች። ኢራን የአሜሪካን ድብደባ ተከትሎ እስራኤል ላይ ጥቃት ፈጸመች። የኢራን የውጭ ጉዳይ ሚኒስትር አባስ አርቃጂ አሜሪካ በኢራን ሰላማዊ የኒውክሌር ተቋማት ላይ የፈጸመችው አስነዋሪ ጥቃት የማያባራ መዘዝ ያስከትላል ሲሉ ማስጠንቅቀዋል። የአሜሪካ ጥቃት ተከትሎ ኢራን እስራኤል ላይ በባላስቲክ ሚሳኤል የታገዘ ጥቃት መፈጸሟን ቢቢሲ ዘግቧል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ቤን ጉሪዮን አየር ማረፊያና የባዮሎጂካል ጥናት ማዕከል
ጥቃቱ ኢላማ ማድረጓንም ዘግቧል። በእስራኤል በኩል ስለ ጥቃቱ እስካሁን የተሰጠ ምንም አይነት ማረጋገጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋና ቴልአቪቭ ከተሞች ውጥረት መንገሱን የቢቢሲ ዘገባ አመላክቷል። የኢራን የውጭ ጉዳይ ሚኒስትር እንዳሉት አሜሪካ ቀይ መስመሯን አልፋለች። አሜሪካ በኢራን የኒውክሌር መሰረተ ልማት ጥቃት በመሰንዘር ቀይ መስመር ማለፏን የኢራን የውጭ ጉዳይ ሚኒስትር አስታወቀ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በዛሬው ዕለት ቱርክ ኢስታንቡል ሆነው በሰጡት ጋዜጣዊ መግለጫ አሜሪካ በኢራን የኒውክሌር ተቋማት ላይ ባደረሰችው ጥቃት ሁሉንም ቀይ መስመሮች አልፋለች ብለዋል። በዚህ ሁኔታ ዲፕሎማሲያዊ ስራ መስራት አይቻልም ብለዋል። አሜሪካ በኢራን ላይ የፈጸመችው ጥቃት አሳዛኝ፣ ከባድና ከዚህ በፊት ታይቶ የማይታወቅ የተባበሩት መንግስታት ድርጅት ቻርተርና የዓለም አቀፍ ህጎችንና መርሆችንም የጣሰ ነው ሲሉ ገልጸዋል። ኢራን አሜሪካ በሰላማዊ የኒውክሌር መስሪያ ቤቶች ላይ የፈጸመችውን ጭካኔ የተሞላበት ወታደራዊ ጥቃት በጥብቅ ታወግዛለች ሲሉም አክለዋል። ኢራን ግዛቷንና ሉዓላዊነቷን ከአሜሪካ ወታደራዊ ጥቃት ብቻ ሳይሆን ከእስራኤል ህገወጥ ድርጊት በማንኛውም መንገድ መከላከሏን ትቀጥላለችም ብለዋል። ቴሄራን በአሜሪካ ጦር ሰፈር ላይ አጸፋ ትሰጥ እንደሆነ ለቀረበላቸው ጥያቄ የተለያዩ አማራጮች ያሉንን አማራጮች እንጠቀማለን ሲሉም ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገራቸው አየር ኃይል ተዋጊ ጀቶች በሶስት የኢራን የኒውክሌር ቦታዎች ላይ የተሳካ የአየር ድብደባ መፈጸማቸውን ካስታወቁ በኋላ በአካባቢው ውጥረት ነግሷል። እንደ አናዶሉ ዘገባ የአሜሪካን ጥቃት ተከትሎ ኢራን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግና የአሜሪካን ተግባር እንዲያወግዝ ብሎም ዓለም አቀፍ ሕግን የሚጥስ አካላትን ተጠያቂ እንዲሆኑም ጠይቃለች። ትራምፕ በኢራን ላይ የወሰዱት እርምጃ በአገር ውስጥና በውጭ የጋረጠው መዘዝ ምንድነው? ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩ ቤተ መንግስት የተረከቡት ዶናልድ ትራምፕ አሜሪካን በኢራንና እስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃን ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እያራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካ ንቁ ተሳታፊ ወደ ሆነችበት ግዙፍ ጦርነት እየመሯት ይገኛሉ። ትራምፕ የአሜሪካ ኃይሎች በኢራን 3 የኒውክሌር ተቋማት ላይ ጥቃት መፈጸማቸውን በማህበራዊ ሚዲያ ይፋ ካስታወቁ ከ2 ሰዓታት ገደማ በኋላ በቴሌቪዥን በተላለፈ ንግግራቸው ኦፕሬሽኑ አስደናቂ ስኬት ነው ሲሉም ጠርተውታል። ይህ እርምጃ ኢራን የኒውክሌር ኃይል ባለቤት እንዳትሆን በማድረግ ለዘላቂ ሰላም በር እንደሚከፍት ተስፋቸውን ገልጸዋል። ኢራን በበኩሏ እጅጉን የሚጠበቀው ፎርዶ ኒውክሌር ተቋም ላይ የደረሰው ጉዳት አነስተኛ እንደሆነ ተናግራለች። እውነታው በየትኛው ወገን እንዳለ የሚፈታው ጊዜ ይመስላል። ትራምፕ በምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስተር ማርኮ ሩቢዮና የመከላከያ ሚኒስተር ፒት ሄግሴት ታጅበው ባደረጉት ንግግር ኢራን የኒውክሌር ፕሮግራሟን የማትተው ከሆነ ወደፊት እጅጉን የከፋና በጣም ቀላል ጥቃቶች ሊያጋጥሟት እንደሚችሉ ማስጠንቅቀዋል። የተውናቸው ብዙ የጥቃት ኢላማዎች ነበሩ ያሉት ትራምፕ አሜሪካ እነዚህ ስፍራዎች ላይም ፈጣን፣ የሰላና በብቃት የተሞላ ጥቃቶችን እንደምትፈጽም ተናግረዋል። ፕሬዝዳንቱ ይህንን ዛቻ ቢያሰሙም የአሜሪካ ጦር በኢራን እንደተሳተፈ እንዲቀጥል ማድረግ ለአሜሪካና ለቀጠናው ለዓለም የከፋ ሁኔታ ሊያመጣ የሚችል እርምጃ ነው። ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች ይህንን ይመስላሉ። በየሰዓቱ አዳዲስ መረጃዎች ይወጣሉ። አዳዲስ መረጃዎችን ወደ እናንተ ይዘን እንቀርባለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ